ይህ ሰው በተፈጥሮ ጨካኝና አስፈሪ ፊት ስላለው የሚያየው ሁሉ ይፈራና በፍጥነት ይርቀው ነበር። ካጠገቡ ከዘራ የያዘ ሽማግሌ ሲያይ በደግነት ወንበሩን ለቀቀለት። ሽማግሌው ግን ባልተጠበቀ ሁኔታ ሰውየውን በትህትና እምቢ አለው። ስለዚህ የትኛውንም ሰዓት አውቶቡስ ቢሳፈር ሁልጊዜ ለሱ የሚሆን ወንበር ይኖራል። ነገር ግን ሰውየው በጣም ተበሳጨ። ምክንያቱም ይህ ሁሉ የሆነው በአስፈሪ ፊቱ ምክንያት መሆኑን በግልጽ ያውቅ ነበር። ሲወለድ እናቱ ስታየው እንኳን በእንግዳ አስተያየት ነበር ያየችው። ወደ መዋለ ሕፃናት ሲሄድም አስተማሪዋ በአስፈሪ መልኩ በጣም ከመፍራ የተነሳ መሬት ላይ ወደቀች። አንደኛ ደረጃ ትምህርት ቤትም ሲደርስ ሁሉም ፈርተው ምግባቸውን ያካፍሉት ነበር። በዚህም ድርጊታቸው ለሱ ጥሩ ሆኖ መስሎታል። ወደ ሁለተኛ ደረጃ ትምህርት ቤት ከገባም በኋላ የትም ቦታ ላይ ወረፋ መቆም አያስፈልገውም ነበር። ያኔ ነበር ሁሉም ሰዎች ደግ ሆነውለት ሳይሆን ስለሚያስፈራቸው እንደሆነ የተረዳው። በዚህም ምክንያት ለ35 ዓመታት የሴት ጓደኛ ኖሮት አያውቅም። በዚህ ጊዜ አንዲት ቆንጆ ልጅ በቀጥታ ወደሱ መታ ከጎኑ ቆመች። ሰውየውም ልጅቷን በድንጋጤ ተመለከታት። ፊቱን ካየች በኋላ ልጅቷ እሱን ከመራቅ ይልቅ ፈገግ ብላ አንገቷን በመነቅነቅ ሰላምታ ሰጠችው። ሰውየው አንድ ሰው ፈገግ ሲልለት የመጀመሪያው ጊዜ ስለነበር ለሴት ልጅ ጥሩ ስሜት እንዲኖረው ያደርገዋል። ነገር ግን ሰውየው በልቡ ውስጥ ለሱ ይች ልጅ እንደ መልአክ ስለሆነች ፍቅሩን ለመግለጽ አልደፈረም። አንድ ቀን በራሱ ሱቅ ውስጥ ሲሰራ ባለፈው ጊዜ ልቡን የነካችው ልጅ ባልጠበቀ ሁኔታ አጋጠመችውና ወዲያውኑ አወቃት። ልጅቷ ግን ከልጅነቷ ጀምሮ ፌስ ብላይንድነስ እንዳለባትና የሰውየውን ጨካኝና አስፈሪ የሚመስል ገጽታ እሷ ልታውቀውና ልትመለከተው እንደማትችል እንረዳለን። በኋላም ሁለቱም በፍጥነት ተዋደዱና በተሳካ ሁኔታ ጋብቻቸውን ፈጸሙ። ከተጋቡ በኋላም ጥንዶቹ የአበባ ሱቅ አብረው ከፈቱ። ነገር ግን የሰውየው ገጽታ ደንበኞችን ያስፈራቸዋል። ስለዚህ ደንበኞች አበባ ለመግዛት በፈለጉ ቁጥር ጀርባውን አዙሮ ሚስቱ እንድታስተናግዳቸው ያደርጋል። ቢሆንም የሰውየው አስፈሪ ገጽታ አንዳንድ ጊዜ የሚያልፉ ሲቪል የለበሱ የፖሊስ መኮንኖችን ተፈላጊ ወንጀለኛ መስሏቸው እንዲሳሳቱ ያደርጋቸዋል። ሰውየው በጣም ተጨንቆ ነበር። ምክንያቱም ሚስቱ ልትወልድ ስለሆነ ለ3 ወራት ወደ ወላጆቿ ቤት ትሄዳለች። ወደ ሱቁ የሚመጡ ደንበኞችን ማስተናገድ ደግሞ አይችልም። ስለዚህ በጣም ተቸግሮ ጓደኞቹን ምክር ጠየቀ። በዚህ ጊዜ ውበት ሳሎኑ ባለቤት በፍጥነት ወደፊት ወጣችና የበለጠ ተወዳጅ እንዲመስል ለማድረግ ለውጥ እንዲደረግለት ሐሳብ አቀረበች። የአንድ ሰው የመጀመሪያ እይታ 90% በፀጉር ቁርጡ ላይ ስለሚመረኮዝ ለሰውየው ሞገስ ያለው ፀጉር ቁርጥ ልትቆርጠው ወሰነች። ነገር ግን ውጤቱ ይበልጥ አስፈሪ እንዲሆን አደረገው። በዚህ ጊዜ በርካታ ተማሪዎች ወደ ውበት ሳሎኑ ገቡና ወዲያውኑ የሰውየውን ገጽታ ሲያዩ ፈርተው ወጡ። ሰውየውም ተስፋ ቆርጦ ተነስቶ ሊወጣ ሲል የውበት ሳሎኑ ዋና ዲዛይነር በልበ ሙሉነት ከኋላው ቆመ። እናም ያለምንም ማመንታት ለብዙ ዓመታት ያቆያቸውን የፀጉሩን ጫፎች ቆረጣቸው። በዚህ ጊዜ በዝግታ እያለፈ ሲሄድ ሁሉም ሰዎች አፋቸው ሊዘጋ በማይችል መልኩ ተገረሙ። ሰውየው ለውጡን አጠናቆ ወደ ቤቱ ከተመለሰ በኋላ መጀመሪያ ላይ ቤተሰቦቹ እንደማይወዱት አስቦ ነበር። ሚስቱ ካየ ይህች ሴት ገላዋን እየታጠበች ሳለ ስልኳን ስትመለከት አንድ ሰርጎ ገብ ሰው ግቢዋ ውስጥ አይታ ደነገጠች። ውድ ቤተሰቦች ፈኒ ዴይስ የዩቲዩብ ቻናል ከፍቷል። በዛ ላይ የተለያዩ ፊልሞችን በትርጉም ታገኛላችሁ። አጫጭር ፊልሞችን እዚህ ላይ የምትመለከቷቸውን የተለያዩ ፊልሞችን እዛ ላይ ታገኛላችሁ። ስለዚህ ሰብስክራይብ አድርጉና እሱን ቻናል ተከታተሉን። በዩቲዩብ ቻናላችን ላይ የተለያዩ ፊልሞችን ታገኛላችሁ። እዚህ ያላችሁ ቤተሰቦች ወደ ዩቲዩብ ኑና ማስመሰያውን በድብቅ ቀይሮ $1 ቢሊዮን ወደ ራሱ ሂሳብ